ትመጡና አላህ ፊት ሚን አይነ ጅብቱም ቢ ከየት አመጣችሁት እናንተ? እንዲህ አይነት ቦታ ላይ ሲትዟቸው ምን አይነት መልስ ይመልሱላቸዋል? አይ እኔ ቁርአን እያልኩ አንተ ቡኻሪ ትለኛለህ እንዲህ ይላል ማለት ነው። እኔ ቁርአን እያልኩ አንተ ሰለፍ ትለኛለህ እንዲህ ይላል። ሲመቸው ነው በነገራችን ላይ ያችኛውን የሚጠቀመው። እንዲህ የማይመቸው ቦታ ላይ ወይም ደግሞ እነሱ ባሉበት መልኩ ያልተሄደበት ላይ ምን ይላሉ? እኔ ቁርአን እያልኩ አንተ ሰለፍ ትላለህ ይላል። አላህ አላህ። ዲን የሚባለው ነገር እኮ ተራ ነገር ተራ መጽሐፍ አይደለም አይደል እንዴ? ቁርአን ዝም ብሎ ማንኛውም ሰው ተነስቶ የሚተረጉመው ወይም ደግሞ ማንኛውም ጋዜጠኛ መጥቶ ማዕናው ይሄ ነው ብሎ ሊያስቀምጠው የሚችል ነገር አይደለም። ቁርአን በነቢዩ ዓለይሂ ሰላቱ ወሰላም ላይ ሲወርድ በጣም በሊግ በሆነ ቋንቋ ነው። አረብኛ መሆኑ ብቻ ሳይሆን ቋንቋው የመጠቀ የሆነ ማለት ነው። በቃ ሊልጋያ እስከ መጨረሻ ድረስ የቁርአንን አምሳያ ሊመጣ በማይችል መልኩ ገብታችኋል። በንግግር ደረጃ ማለት ነው። ቢያንስ በዛ ልክ የተሰቀለውን የሆነውን ቋንቋ በዚህ ልክ ከፍ ያለውን የሆነውን ቋንቋ ከምድር ተነስቶ አንዱ ጃሂል ምን ይላችኋል? አይ እኔ በራሴ ነው ቁርአን የምተረጉመው፣ አረብኛ ነው ችግር የለውም እኔ ራሴ ተረጉመዋለሁ። ወይም ደግሞ ቀጥታ ሰርች ያድርግና ጎግል ላይ ፔስት አድርጎ ምን ያደርገዋል? ይተረጉመዋል። ጎግል ትራንስሌት ያደርግለታል። ጎግል የሚያውቀው ወጅህ የሚለው ፊት እንደሆነ ነው። ቀጥታ ፊት ብሎ ያመጣለታል። አያችሁት? ይሄን ሀላቅ ይሄን ጥፋት አያችሁት? ዲን አልእስላም እንደዚህ አይደለም መስመሩ። ዒልም የሚባለው ነገር በሙሉ የሚወሰደው ምን አፍዋህ العلماء ነው። ከዑለማዎች አንደበት ነው የሚወሰደው። ቁርአንና ሐዲስንም የምንረዳው አላ ፈህሚ ሰለፍ እንጂ ማለትም ሰለፎቹ በተረዱት መልኩ እንጂ በራሳችን አረዳድ አይደለም። መንገዱ ይሄ። ስለዚህ ሳይናታ ይሄ አዲስ የመጣ ፈላስፋ እንጂ ሌላ አይደለም ማለት ነው። ይሄንን ያዙላችሁ። ሌላው ተእዊል ላይ እንደተነጋገር ነው